ሰው ሲፈጠር ራሱ አፈጣጠር እግዚአብሔር ሰማይና ምድርን ፈጠረ፣ ብዙ ተባዙ ምናምን አለ። ሰው የበዛው በዘር ነው። ብዙ ጊዜ አይታችሁ ሰዎች በወለድ ምክንያት አታክ የሚያደርገው ተብሎ የወለዱ ሰዎችን አታክ ያደርጋል። ለምን መሰላችሁ? በዛ በዘር ውስጥ ኃያል ሰው ስለሚወለድ፣ ትልቅ ሰው ስለሚወለድ፣ የሚጠቅም ሰው ስለሚወለድ ብዙ ጊዜ ሰይጣን ዘር ነው አታክ የሚያደርገው። ዛሬ በጌታ በኢየሱስ ስም እግዚአብሔር ይምጣው። አሜን። ከእናንተ ህይወት ላይ በኢየሱስ ስም እግዚአብሔር ይምጣው። አሜን። ይህን ገባን ይገባል። መጽሐፍ ቅዱስ በዘር ህይወት ላይ ተመሰረተ። ሁሌ በጣም ይገርመኛል። ዘር ይላል መጽሐፍ ቅዱስ ይናገራል። ስለዚህ በጣም ልንጠነቀቅ ይህንን ልናውቅ ይገባል። መጽሐፍ ቅዱስ ሲናገር መዝሙር 129 እስኪ የሚያወጣ ሰው ቢያነብልኝ ደስ ይለኛል። መዝሙር 29 መዝሙር 126 ወይኔ ያነበው መዝሙር 126 በእንባ የሚዘሩ በእልልታ ያጭዳሉ፣ ዘር ቋጥረው እያለቀሱ የተሰማሩ ነዷቸው ተሸክመው እልል እያሉ ይመለካሉ። አሜን። አያችሁ፣ በእንባ የሚዘሩ ይላል ኢየሱስ ጌታ። ያማል፣ ያሳምም ይችላል፣ እንባ ያስመጣል ይችላል። እንዴ ለምንድን ነው ይሄንን ነገር እንዘራው? ያማል፣ አለቀሱ ይላል። አያችሁ፣ አውጥተሻል። እሺ ችግር የለም። እሺ ችግር የለም። አያችሁ፣ በእንባ የሚዘሩ በእልልታ ምን ይላል? ያጭዳሉ። አያችሁ፣ ዘር ቋጥረው እያለቀሱ ይህን ባረግበት እኮ ምን አለ? ለምንድን ነው ይህን የምሰጠው? ትንሽ ነች። ባይዘወይ የሚሰጠው ሀብታም አይደለም መስጠት ያለበት። አያችሁ፣ ብዙ ጊዜ እኔ ምን አለ ሀብታም አይደለም እኔ ምን አለ ያለ ስጥ ነው የሚያዘው። ያበለጸገ ሲፈልግ አንተን ብልጽግና ውስጥ ያስገባ ሲፈልግ ዘር ነው የሚፈልገው። ዘር ገበሬ ዘር ካልዘራ ህይወቱ በድህነት ህይወት ነው የሚኖረው። ቀሪ ዘመኑ በምንድን ነው? በድህነት ህይወት ነው የሚኖረው። ገበሬ ቀጣይ ህይወቱን እንዲበላ ከፈለገ፣ ቀጣይ ዘመኑ እንዲበላ ከፈለገ ዘሩን ነው የሚዘራው። ዘር አይበላም ገበሬ። አያችሁ፣ ዘር ካልዘራ ቀጣይ ዘመኑ ቀጣይ ህይወቱ በድህነት ነው የሚመጣው። ስለዚህ ዘር አይበላም። እስኪ ዘር አይበላም፣ ዘር አይበላም። እስኪ ዘር አይበላም፣ ዘር አይበላም። ስለዚህ ምን አለኝ አትበሉ፣ ዘራችሁን አትብሉሽ። ዘር አይበላም። መህላችሁን እስቱ። እግዚአብሔር 1000 ብር ከሰጣችሁ 100 መስጠት አለባችሁ። እግዚአብሔር 10,000 ከሰጣችሁ 1,000 መስጠት አለባችሁ። እግዚአብሔር 100,000 ከሰጣችሁ 10,000 መስጠት አለባችሁ። ቅድም ባለፈው ብያችኋለሁ። እግዚአብሔር እናንተን የሚፈልገው ከ110 ነው የሚሰጠው። አያችሁ፣ ከ110 ነው የሚሰጣችሁ። ስጡኝ አላችሁ። ባይዘወይ ዘር ወይ ደግሞ አስራት የእናንተ አይደለም። አስራቴ መልሱ ነው የሚለው። ዕዳ አሁን ብድር ስትሄዱ ብድር